ሀና የሸዋሮቢል ሙታለች ተብላ ከተረሳች በኋላ እዚህ ደረጃ ላይ ደርሳለች። ማሻአላህ አልሞተችም ማለት ነው። ትክክለኛ መረጃ ደርሷችኋል፣ ደርሶናል፣ ሰምተናል ማለት ነው። አሁንም ደግሞ ከዚህ የበለጠ ልጄ ጋር አገናኙኝ እያለች ነው ማለት ነው። ከዚህም የበለጠ ደግሞ ነገ ጅዳ ትገባለች እየተባለ ነው ማለት ነው። ሀናን ያገቷት አጋጆቹም ተይዘዋል ማለት ነው። በጣም የሚያስደስት ዜና ነው። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ሙሉ መረጃውን ትክክለኛ መረጃውን የሀናን ጉዳይ በዚህ ቪዲዮ ሁሉንም የማስደምጣችሁና የማሰማችሁ ይሆናል። ቀጥታ ወደ ሸዋሮቢል ሞታለች ተብሎ ነበር። አልሞተችም፣ በህይወት አለች። ኢቃማ ለመምጣት ኢትዮጵያ እየገባች ነበር። ድንበር ላይ ሽፍቶች አሉ። አብረዋት የገቡ ሰዎች አጫጭር የሆኑ የሌለን ሽማግሌዎች ነበሩ። ሂዱ ሲሏቸው ሽፍቶቹ በአንድ ሰው 200 ብር ይቀበላሉ። እዛ ትግሮች ናቸው። ደህሟታል፣ አረፍ ትበልና ተኋላ ከሚመጣ ሰው ጋር እንለካታለን ሲሏቸው ይሄዳሉ። ቁጥራቸውን ተቀብለው ሲደውሉላቸው ልጅቱ ሞታለች ታሁን በኋላ አትመጣም ብለው ነገሯቸው። ከዛ በኋላ ነው ለቤተሰቦቿ ሞታለች ብለው የተናገሩት። ከ3 ቀን በስተፊት የኮምበልቻ ልጅ ሴቶች ይዞ እየሄደ ነበር። አንጣ ብለው ሴቶቹን ሊቀሙ ሲሉ እምቢ አለ። እሱን ገደሉት፣ ሴቶቹን ቀሙት። ይመችም ከነ 3-4 ቤተሰብ ትደፋል። አስረግጬ የምነግርህ ቆየሽው ወንድም አንድ ያ ጊዜ አልፏል። ድሮ ኢንተርኔት በሌለበት ጊዜ የፈጃችሁት ነገር አዳምጠኝ። ግን ሰው ላይ አትንጠፍጠፍ። በፈለገህ ባልየው መጠየቅ ትችላለህ። ተገጠርም ልጅ ላይ ከኔም ላይ ራሳችሁ አውርዱ። የለም አንወርድም። ልጅቷ በህይወት እስካልመጣች ድረስ አትለቀቅም እያልኩ ነው። አስረግጬ የምነግርህ ነገር ልጅቷን በህይወት እስካላመጣ ድረስ ጉሮሮህን በጩቤ ገንጠለን በተግባር ነው የምናሳጅህ። አንተ ጥንባታም የምና እያንዳንዱ እህት ወንድም ወይ ሰይድ ቤቱን ምራው ሰይድ መሰዳደብ አይደለም ነፍጠኛ። ቆይ ማባይ ቆይ ይቱሮ ዲኪና ወዲ ኋላ መጣለኝ ቢሏት እኔ ልጅ ጋር የብልኩ ይብላ እየለመነቻቸው ነው። ትመጣለህ ይበል ኢንሻአላህ ነገ ጅዳ ትገባለች። ኢንሻአላህ ሰዓት ውስጥ ሁላችሁም ጸልዩ። 4 ሰዓት ውስጥ እቺ ልጅ ጅዳ ካላስገባችሁ እመነኝ ሰማይ ጥቁር ይለብሳል። ነግሬሃለሁ። እያንዳንዱ አብሽር፣ በእንቅልፍ ልቤም ቢሆን አነሳልሃለሁ። ዋናው የገጠር ልጅ በርበል አለች እንደጀመረች የገጠር ልጅ እንደዚህመች በ2 ቀን በ3 ቀን ከልጇ ጋር ትገናኛለች። የደላላው ቤተሰብና የባሏ ቤተሰብ የገጠር ልጅ ቤተሰቦች በሆነ አካል ቁጥጥር ስር መዋል አለባቸው። ምልህ ለዛ ነው። ገባህ አይደለ? ይሄንን ነገር በእነሱ ቁጥጥር ስር ከሆነ ትላንትና 24 ሰዓት እንሰጣለን ምናምን ያሉ ሰዎች የነዚህ ሰዎችን ቤተሰቦች መያዝ አለባቸው። ንጹሃን አይደሉም እያልኩ አይደለም። ለቤተሰቦቻቸው ሲሉ ልጅቱ ወደ ሀገር እንድትገባ ይደረጋል። ከዚህ በኋላ ልጅቱ የመሞት የመንቀፋት መምታት አይደለም እሾህ ራሱ ቢወጋት እነዚህ ሰዎች ቤተሰቦቻቸው ተጠያቂ መሆን መቻል አለባቸው። ገባህ አይደለ? ቤተሰቦቻቸው ምን ያክል እየሸወዷቸው ብሬኖች እያደረጓቸው እንደነበረ አባት አላማጣ ድረስ ከሸዋ ሄዱ። ይሄን ያክል መስዋዕትነት ከፍሎ ምንም መፍትሄ ሳያገኝ እያሰቃየው አላቅማቃለሁ እያለ የሚጫወት አረመኔ ቤተሰቦቹ ተይዘው ዋጋ መክፈል አለበት። በባህር የምትገባ ከሆነ እዛ የመን ላይ የኛ ልጆች አሉ፣ የሸዋ ልጆች አህመድ አልየና መሐመድ ሁሴን የሚባሉ ልጆች እናቃቸዋለን። በባህር መሄድ የለባትም ልጅቱ እዛ ጋር እንድትቆይ አድርገን በምን መልኩ መሄድ እንዳለባት እናስኬዳታለን። በፕሌን ከሆነ የምትሄደው ከአዴን ከሚባለው ቦታ በረራ ያለው ሮብ ነው። ገባህ አይደለ? እስከ ሳምንት ሮብ ድረስ ቤተሰቦቿ ጋር እስከምትገባ ድረስ የነዚህ የ3 ሰዎች ቤተሰቦቻቸው በታጣቂ ስር መሆን አለባቸው። ተወደደም ተጠላም ትላንትና መጣችሁ እስከ 24 ሰዓት ምናምን ጊዜ ሰዓተናል ያላችሁ ሰዎች እውነት ተግባራው የምታረጉ ከሆነ ዛሬ ነገ ሳትሉ ደቂቃ ሰከንድ ሳትሉ የነዚህን የ3 ሰዎች ቤተሰቦች በቁጥጥራችሁ ስር አድርጋችሁ መፍትሄው ይመጣል። ካልሆነ አንዱ ባንዱ እያሳበበ አንዱ በዛ ሌላ ፊልም እየሰራ አንዱ በዛ እየተወነ አንዱ ሳትሞት እየገደላት አፈር እያለበሳት ለ4 ወር ምናምን ያክል ቤተሰብ ማቅ ለብሶ እያለቀሰ ጓደኞቿ ሮቿ ልጆች እያለቀስን በዚህ ልክ ሴራ ሲሰራባት እያንዳንዱ ከሌናትንካው እንደ ከሌ እንደዚህ ምናምን እያልካፈን የምትከፍ በራሳችሁ ቤተሰቦች ላይ ይድረስባችሁ። መንገዱን እናቀዋለን፣ ሄደንበታል። ድንበር ከቆረጠች በኋላ የሚያሰጋ ነገር የለም። ሙሽ ገመዱ ቦታ ደርሳ የገመዱ ቦታ እኮ በቃ አከር ላይ ነው፣ መኪና መጫኛው አካባቢ ላይ እኮ ነው። ምንም አይነት ችግር ሊደርስባት አይችልም። ምንድነው የሚወራው? ቤተሰቦቻቸው መያዝ አለባቸው። ሰይድ አፋጣኝ መልስ እንዲሰጥ ከተፈለገ እኔ ትላንትና ያሉ ሰዎች የሚሰሙ ከሆነ ብዬ ነው ሰያ አምለፈልፈው። ገባህ አይደለ? ትላንትና
እንደዚህ ብለው 24 ሰዓት ጊዜ የሰጡ ሰዎች የነዚህን የሶስት ሰዎች ቤተሰቦች አንድ ሁለት እንኳን አይደለም መላ ቤተሰባቸውን ወስደው የልጅቱ እልባት እስከሚገኝበት ሰዓት ድረስ በእነሱ እጅ መቆየት አለባቸው። ወደክም ጠላህም ይሄ ነው አማራጩ። በባህር የምትሄድ ከሆነ ዲስኤምባሲ ከሌላት ጊዜውም ኤክስፓየር አድርጎ ከሆነ ዲስኤምባሲው የኛ ሰዎች አሉ፣ የሸዋ ልጆች አሉ፣ እና አህመድ አሊ አሉ፣ እና መሐመድ ሁሴን አሉ፣ አቅም ያላቸው ልጆች አሉ። አዴን የሚባል ቦታ ላይ እነሱ ጋር አድርገን እንዴት መግባት እንዳለባት ተመካክረን ቀስ ብለን ትገባለች። በባህር ሄደች ተብሎ ልጅቱ ብትሄድ ብዙ ሴራና ተንኮል ታወጣብናለች። በባህር ላይ እንደዚህ ሆነች ምናምን ብለው ሌላ ተንኮል እንዳይሰሩባት ያመቀችውን ጉድ እንድታወጣባቸው ስለማይፈልጉ የሰሩባትን ሴራ እንድታወጣባቸው ስለማይፈልጉ ልጅቱን የሆነ ነገር ለማድረግ አሁንም አይመለሱም። ገባህ አይደለ? ይህ ነገር መሆን ያለበት ከዚህ በኋላ ልጅቱ እንቅፋት እንኳን ቢነካት እነዛ ልጆች ቤተሰቦች ላይ ነው ያለው መፍትሄው። እዛ ሀገር የትም ቦታ ሆኖ ሊያቀራራ ይችላል። የትም ቦታ ሆኖ አቅጣጫ እየቀየረ ላይገኝ ይችላል። ኢትዮጵያ ያለው ቤተሰቦቻቸውን ግን ዋጋ ማስከፈል ይችላል። ለቤተሰቡ ሲል ይችል ልጅ በህይወት ሀገር እንድትገባ ማድረግ ይቻላል። ገባህ አይደለ? ሰያ ይሄ ነው መፍትሄው። ከታች ያላችሁ ትላንትና ስትሉት የነበረ ነገር ተግባራዊ የምታረጉ ከሆነ ድምጻችንን ስሙና ልጅቱ የመን ውስጥ ነው ያለችው። ወደ ኋላ መምጣት አትችልም። ለምንድን ነው መምጣት የምትችለው? ያን ሁሉ የጥይት አረር አልፋ ድንበርን ስንት መከራዋን አይታ ቆርጣ ወደ ኋላ ወደ ሳውዲ መግባት አትችልም። ያለችበትን ቦታ አቋወቅ ነው። አሁንኛ የመን ውስጥ ነው ያለችው። በፕሌንም ይሁን በባህርም ይሁን በሆነው ነገር መሄድ የምትችለው ወደ ኢትዮጵያና ወደ ኢትዮጵያ ብቻ ነው። ስለዚህ ያለው አማራጭ ኢትዮጵያ የሶስቱም ቤተሰቦች እንዳለ ዘመድ አዝማዳቸው አንድ ሰው ሁለት ሰው አይደለም። እሳቱ እንዲገባቸው ቁስሉ ህመሙ እንዲገባቸው የነዚህ የሶስት ሰዎች ቤተሰቦች መያዝ አለባቸው። ሰያ ይሄ ነው የኔ ያለኝ ሐሳብ።